አርሲ ላይ ክርስቲያኖችን እና ቤተክርስቲያን የሆኑ አልባሌ ሰዎች እንደገደሉ ሰምተናል። በእውነት የሞቱት ሰማዕትነት የሚያገኙት ክብር ነው ያገኙት። ግን ሊበቃ ይገባል። አባቶቻችን በመንግስት ባለስልጣን ያላችሁ ይህ ጉዳይ የሁላችንም የኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይ ስለሆነ ይህ ሊበቃ ይገባል። ጭፍጨፋ ይብቃ፣ ደም መፍሰስ ይብቃ። ይህ የኢትዮጵያ ደም የእውነት እንደ ራሔል እንባዋ ወደ ላይ ይወጣልና ነፍስ ይማርልን። የእውነት በጣም ያዘነው እግዚአብሔር ነፍሳቸውን በአጸደ ገነት ያኑርልን። ቤተክርስቲያንም ሆነ መንግስት የራሳቸውን እርምጃ እንዲወስዱ አሳስባለሁ። በእውነት ኃላፊነቱ የሚመለከተው መንግስትና ቤተ ክህነት ይሄንን ነገር ማስቆም አለባቸው። ክርስቶስ ዝም አለለ